ስለ ዘፈን ከቅዱሳን አበው አንደበት መዝሙርና ቅዱስ ዜማ የመድኃኒት ምልክት ነው። ነፍስን ያነጻል፣ አጋንንትን ያሳዳል። ቅዱስ አትናቴዎስ ሐዋርያዊ ስለ መዝሙራት ኃይል ሲናገር እንዲህ ይላል። የመዝሙራት መጽሐፍ እንደ ገነት ናት። በውስጧ ከሌሎች መጻሕፍት የሚገኙ ፍሬዎች ሁሉ አሉ። ነገር ግን እነዚህን ፍሬዎች በዜማ አጣፍጣ ታቀርባቸዋለች። ይህ ትምህርት ዜማ የነፍስ መድኃኒት መሆኑን ያጸናል። ሆኖም በክርስቶስ ሕይወት በተሰኘው መጽሐፉ ላይ ሰውነታችንን ከበገና በላይ ለእግዚአብሔር እንዳናቀርብ የሥጋን ምኞት የሚያነሳሳ ዜማ እንጫወት። ይህ የዲያብሎስ መሳሪያ ነው። እርሱ ራሱ ቀድሞ የዜማ ሊቅ ነበርና ይላል ቅዱስ ባስልዮስ ታላቁ። ከሙዚቃ ሁሉ መጥፎው በነፍስ ውስጥ ሥጋዊ ስሜትን የሚቀሰቅስ ዘፈን ነው። ከንቱ ዜማ ነፍስን እንደ ሰም ያቀልጣታል፣ ከቅድስና ያርቃታል። አንድ ወጣት ዘፈን ከዘፈነ ወይም ከሰማ ያንኑ ኃጢአት በሥጋው ለመፈጸም በእጥፉ ተዘጋጅቷል ማለት ነው። እርሱ መፍትሄውንም ሰጥቷል። ጆሮህን ከመጥፎ ዘፈን ጠብቅ፣ ምክንያቱም ከአፍ በቀላሉ አይወጣምና። ነገር ግን ጆሮህን ለቤተ ክርስቲያን መዝሙር ክፈት። ቅዱስ ዮሐንስ አፈወርቅ በቆላስይስ መልእክት ትርጓሜው ላይ እንዲህ ይላል። ዲያብሎስ ሰዎችን በተለይም ወጣቶችን የሚያጠፋበት ዋነኛ መንገድ አፍና ጆሮ ነው። አፍ ሲዘፍን፣ ጆሮ ሲያዳምጥ ልብ ይማረካል። ልብ ሲማረክ መላው ሰውነት ይጨልማል። ስለዚህ ከአረማውያን ድግስ ሸሽተ እንደምትርቅ ከአረማውያን ዘፈንም ሽሽ። በተጨማሪም አባት ወይም እናት ለልጆቻቸው ዓለማዊ ዘፈን እንዲዘፍኑ ወይም እንዲሰሙ ቢፈቅዱ ልጆቻቸውን ወደ ገሃነመ እሳት እየመሩ ነው። የልጅ አፍ መዝሙርን መዘመር አለበት እንጂ የዓለምን ዘፈን መዝፈንም ሆነ ማዳመጥ አይገባውም። አባ ጳውሊ ዘበርሃ ሰይጣን ከሰማይ ሳይወድቅ የመላእክት አለቃና የዜማ አስተዳዳሪ ነበር። ሲወድቅ ዜማውን አላስቀረም፣ ነገር ግን ከቅድስና ለይቶ ለሥጋ ምኞት አዋለው። ስለዚህ ማንኛውም ዘፈን ሁሉ የዲያብሎስ ድርሻ ነው። ቅዱስ ኤዎስጣቴዎስ በሙዚቃና በዘፈን ለሰይጣን መገዛት አይገባም። ሰውነታችሁን ለኃጢአት መሳሪያ አታድርጉ። በዘፈን ሥጋችሁ ደስ ሲሰኝ ነፍሳችሁ ከጸጋ ትለያለች። አባ ጊዮርጊስ እግዚአብሔር ሰውን ሲፈጥረው አጥንቱን ከድንጋይ፣ ጅማቱን ከገመድ፣ ደሙን ከውሃ፣ ሥጋውን ከአፈር ፈጠረው። ቃሉን ወይም ድምፁን ግን ከነፋስ ፈጠረው። ነፋስ የመንፈስ ምሳሌ ነውና፣ ስለዚህ ሰው የሚናገረው ቃልና የሚዘፍነው ዜማ መንፈሱን የሚመስል ነው። ቅዱስ ዜማ የመንፈስ ቅዱስ ማደሪያ ሲሆን፣ ዘፈን ደግሞ የርኩስ መንፈስ ሰረገላ ነው። አባ ሕርያቆስ በአንድ ድርሰታቸው ዘፈንን ከልብ ሐሳብ ጋር አያይዘው ያስረዳሉ። የልብ ሐሳብ ማረፊያ በሆነው ዘፈን እምነት ይለካል። ልብ በዓለም ዘፈን ደስ የሚሰኝ ከሆነ ገና ከዓለም አልወጣህም ማለት ነው። ልብ በመዝሙር የሚደሰት ከሆነ መንፈስ ቅዱስ ባንተ አድሯል ማለት ነው። የቅዱሳንን ዜማ የሚያጣፍጥልህ ሰው የክፉዎችን ዘፈን አይሰማም። የክፉዎችን ዘፈን የሚወድ ደግሞ የቅዱሳን መዝሙር ይሰለቸዋል። ከመጽሐፈ መነኮሳት መንፈሳዊ ዜማ የነፍስ ምግብ ነው፣ ሥጋዊ ዘፈን ደግሞ የነፍስ መርዝ ነው። ምግብን እንደምትበላ ዜማን ስትሰማ ለዘላለም ሕይወት የሚጠቅምህን ምረጥ፣ የሚገድልህን ተው።